ቡካለ እሱም ብቻ ነው የማምነው። አመሰግናለሁ ወንድሜ። አመሰግናለሁ። አይበዛም። የዚህ ቢላዋ አሰራር እጅግ በጣም ጥበባዊ ነው። ቀላልና ተጣጣፊ ነው። ለመያዝ ምቹ ነው እና የስበት ማዕከሉ ልክ ነው። ይህንን ቢላዋ ተመልከት። በጣም ስለታም መሆን አለበት። ከአምላክ የተሰጠ ስጦታ። በእውነት መለኮታዊ ዕቃ ነው። ቺያን ወገብህ ላይ ያለው ሰይፍ የቤተሰብ ቅርስ እንደሆነ አስታውሳለሁ። ልክ ነዎት ልዑልነቶ። ይህ ሰይፍ ቅድመ አያቴ ንጉሠ ነገሥት ጋዎዙን ተከትለው በደቡብ እና በሰሜን ዘመቻዎች ሲሳተፉ ከንጉሠ ነገሥት ጋዎዙ የተሰጣቸው ስጦታ ነበር። ታዲያ እጅግ በጣም ስለታም መሆን አለበት። ና እስቲ እሞክረው። ልዑልነቶ አይሆንም። ይህ ሰይፍ በዋናው ሠራተኛ ሽዋንያንግስ ከጥቁር ብረት የተሠራ ነው። ለመጠናቀቅ 49 ቀናት ፈጅቷል። ይህ ሰይፍ መዳብን መቁረጥ እና ብረትን መስበር ይችላል። ጠርዙ ፈጽሞ አይዶለዱም። የሚወድቅን ፀጉር መቁረጥ ይችላል እና ደም ሳያፈስ መግደል ይችላል። ወሬ ይብቃን አድርገው። እንደዚህ አይነት ስለታም ሰይፍ በዚህ ዓለም አለ? ይህ ሰይፍ አሁን ያንተ ነው። አመሰግናለሁ ልዑልነቶ። ከመለኮታዊቷ እመቤት ጠየቅኩ እና በዓለማቸው ውስጥ ምንም እንኳን ይህ ቢላዋ ውድ ቢሆንም ተራ ሰዎች ሊገዙት የሚችሉት አሻንጉሊት እንደሆነ ነገረችኝ። አሻንጉሊት? አማልክት በእውነት ያስፈራሉ። እንዲህ ያለ መለኮታዊ መሳሪያ በዓለማቸው ውስጥ ያሉ ሰዎች እንደ አሻንጉሊት ይቆጥሩታል። እንደዚህ ያለ መለኮታዊ መሳሪያ ዋጋ የለውም። በከተማ ብትለውጠው እንኳን ዋጋው አይበዛም ነበር። ይህንን ውድ ቢላዋ በትንሽ ብር ማግኘት የማይታመን ዕድል ነው። አዎ፣ መለኮታዊቷ እመቤት ለሊያንግዙ ብዙ አድርጋለች እና በምላሹ ምንም ጠይቃ አታውቅም። በእውነት እንዴት እንደማመሰግናት አላውቅም። እንዲህ አይነት አምላክ ሊያንግዙን ስትጠብቅ የሊያንግዙ ዕድል ነው እና የሕዝቡ ዕድል ነው። ከዛሬ ጀምሮ መለኮታዊቷ እመቤት ለቀሪው ሕይወቴ ብቸኛ እምነቴ ትሆናለች። እሶ የሊያንግዙ አምላክ ናት፣ እንዲሁም የእኔ አምላክ እና የእኛ አምላክ እና የእኛ አምላክ እና የእኛ አምላክ። ሀብታም ሆንኩ። ጄኔራል ህልም እያየን ነው። ለማንኛውም ይህ ወርቅ የውሸት ሊሆን አይችልም። 600 ኪሎ ወርቅ። ያ ማለት 180 ሚሊዮን ነው። ጥንታዊ ወርቅን እንደዚህ መሸጥ ትንሽ ማባከን አይደለም? ምናልባት በዚያ የግምገማ ቀጥታ ስርጭት ላይ ገበያውን ማረጋገጥ አለብኝ። ወንድሜ፣ ይህ ጥሩ ነው። በጣም ትክክለኛ። ወንድም እንኳን በቀጥታ ስርጭት ላይ ነው። መጥፎ አይደለም፣ በጣም ትክክለኛ። የ2 ወር ደመወዝ የተረጋገጠ። ይህ ሁሉ ነገር እውነተኛ ከሆነ የግምገማው ቀጥታ ስርጭት አያብድም? ከወንድም እንኳን ጋር ለመገናኘት የመጀመሪያ ጊዜዬ ነው። መጀመሪያ ልብሴን ልቀይር። የአዲስ ተከታይ በቀጥታ ስርጭቱ ለትልቁ የአውሮፕላን ስጦታ 18ኛው ደረጃ ተው። እስቲ ከዚች ወጣት ሴት ጋር ልገናኝ። ይህን የቀጥታ ቪዲዮ ካሜራ እንዴት ነው የምጠቀመው? ለሁሉም ገምግሜያታለሁ። ይህች ልጅ እውነተኛ ትመስላለች። ሄሎ ሄሎ፣ ይሰማሻል? አዎ። ዋው ልጅት፣ ስራሽ ምንድን ነው? በከተማ መሳካት አልቻልኩም። ስለዚህ ወደ ገጠር ተመልሼ ለእርሻ መጣሁ። የቤተሰብ ሀብት ለመውረስ ነው የመጣሽው አይደል? ወንድም እንኳን ጥቂት ነገሮችን ልታይልኝ ትችላለህ? ይህኛው ያስፈልግሻል።
ሚስ እዛ ጋር ያለው መብራት በጣም የደበዘዘ ነው። አስተካክዩ። ኦይስ እንዴት ነው? ሚስ ይህን ዕቃ ከየት አመጣሽው? ማስተላለፍ ከይቻላል። ማስተላለፍ ማለት ምን ማለት ነው? እንደዚህ ልበልሽ፣ መሸጥ የሚለው ይገባሻል። ለአንተ መሸጥ እችላለሁ ወይ ማለቴ ነው አይደል? ማስተላለፍ ትችል ዘንድ። በእርግጥ ትሁት ጨዋ ሰው፣ እንደ ጄድ የለዘበ እና ሞቅ ያለ። በእጅሽ ያለው ቁራጭ የሚያሳየው ይህን ነው። በእውነት ማንም ሰው የእኔን ከፍ ያለ ምኞት አይደግፍም። በራሴ እስከ ተራራው ጫፍ በበረዶ ላይ ይጓዛሉ። ወንድሞች፣ ስርጭቱ ከተጀመረ ገና 10 ደቂቃ አልሞላም። ወንድም ከሆነ የአባቶቻችንን ክብር እንድትመሰክሩ እየወሰዳችሁ ነው እና ታሪክን እንድትመሰክሩ። ሚስ እውነቱን ንገሪኝ፣ ይህንን ከየት አመጣሽው? ጓደኛዬ ሰጠኝ። ጓደኛሽ የጥንት ልዑል አይደለም አይደል? ዋው፣ ማወቅ ቻልክ? ይህ የጄድ ጌጥ አወቃቀሩ ብርሃን የሚያሳልፍ ነው። ብርቅዬ ምርት፣ ጥራት ያለው ቅርጹ ድንቅ ነው። ያለምንም ጥርጥር ከቤተ መንግሥት ጌታ እጅ የወጣ ነው። በጣም ትክክለኛ። በእርግጠኝነት ለመናገር የዚህ ጄድ ጌጥ ባለቤት ንጉሠ ነገሥት ወይም ልዑል ነበር። ሄይ፣ እሺ፣ ወንድም እንኳን እኔም በማይገባኝ ነገር አታድክመኝ። ዋጋ ብቻ ስጠኝ። ሚስ ሚን 700 7 ሚሊዮን። ቆይ ቆይ፣ ምን ተፈጠረ? የተሳሳተ ጻፍክ ወይስ እኔ ነኝ የተሳሳተ የሰማው? አይ ሚስ፣ ካሜራው ያለፈበት ያ ክምር ምንድን ነበር? ሚስ አይ መቤት፣ ስልኩን ቀጥ አድርገሽ መያዝ ትቻለሽ እና ታናሽ ወንድምሽ አይኑን እንዲያረካ ፍቀጅለት። እመቤት፣ 8 ሚሊዮን። ይህንን የጄድ ጌጥ መጀመሪያ እወስዳለሁ። ስምምነቱ እንዴት ነው? እመቤት፣ እየገደልሽኝ ነው። በስርጭቱ ውስጥ 300 ሰዎች አሉ። የሆነ ነገር ተናገሪ። ይህ ጄድ በእውነት 8 ሚሊዮን ያወጣል። አቅራቢው ለታይታ እየዋሻ አይደለም አይደል? ታናሽ ወንድምሽ ዛሬ በፍጹም ልቡ እየሠራ ነው። ስሙ፣ በዚህ ዋጋ አንገትሽን እስከነቀነቅሽ ድረስ ገንዘቡን ወዲያውኑ በመስመር ላይ እልክልሻለሁ። እመቤት፣ ይህ ዋጋ ፍጹም ጣሪያ አይደለም፣ ግን የገበያ ዋጋ ነው። እሺ፣ የግል መልእክት አሁን እልክልሃለሁ። ጥሩ፣ ወዲያውኑ እልከዋለሁ። አካውንቱ በ10 ሚሊዮን ዩዋን ተሞልቷል። ፈጣን ዝውውር። እመቤት፣ ይህንን የጄድ ጌጥ ወስጀዋለሁ። የቀሩትን ዕቃዎች አውጪ። በስርጭቱ ውስጥ ያሉ ወንድሞች አስደናቂ ነገር እዩ። የትኛውን መጀመሪያ ማየት ትፈልጋለህ? ሄይ፣ ቀስ በይ። ያ ሰማያዊ ቀለም ያለው ብሩሽ ማጠቢያ። ይህኛው? ሄይ፣ አዎ። ያኛው የቀጥታ ስርጭት ተመልካቾች ባለሙያዎች አሉ። እመቤታችንን አስተምሯል። ይህ ነገር እውነት ከሆነ ምን ያህል ያወጣል? በደንብ ያዙ። 1 ዲም አይበልጥም። 1 ዲም። በ11 የጨረታ ቤቱ 2.2 ዲም ብቻ ነበር የሰጠው። ጥቂት ዲም ብቻ። በእኔ ቀጥታ ስርጭት የመጀመሪያሽ ነው። በእኛ ስርጭት የቻይና ገንዘብ ረመብ ዋጋው በጣም ወርዷል። 1 ዲም ማለት 9 አሃዞች ማለት ነው። 9 አሃዞች? 100 ሚሊዮን። ስርጭቱ እንዳይታገድ በስርጭት ላይ ቋሚ ዋጋ አልሰጥሽም። ይኸው ይህን ዜማ አዳምጪ እና ተደሰች። ይህ በትንሹ ግምት 2 ቢሊዮን ነው። እመቤት፣ እኔን መከተል አለብሽ። እንዳትጠፊ። አሁን በቁም ነገር እየጠረጠርኩ ነው። እመቤታችን የታላቁ ቺያን ሥርወ መንግሥት ንጉሣዊ ቤተሰብ ዘር ሳትሆን አትቀርም። በእውነት ከታላቁ ቺያን ሥርወ መንግሥት የሚባል? የታላቁ ቺያን ሥርወ መንግሥት ፍርስራሾች ከረጅም ጊዜ በፊት ተገኝተዋል፣ ነገር ግን ተጠብቀው አልተቆፈሩም። ሆኖም ይህ ሥርወ መንግሥት በጣም አጭር ስለነበር አሁን በገበያ ላይ ከዛ ዘመን የተገኙ ቅርሶች የሉም። ስለዚህ በእውነት ታላቁ ቺያን ሥርወ መንግሥት ነበር። ታዲያ ወንድሜ፣ ራስን ተቆጣጠር።
ሄይ አንተን እያናገርኩ ነው። ትወናህን ማየት እፈልጋለሁ። እዛ ጋር ስጦታ ትልካለህ፣ ከዚያ ለመገናኘት ትጮኻለህ፣ እና አንዴ ከተገናኘህ በኋላ ወንድም ኳንን ማብጠልጠልህን ትቀጥላለህ። ቤትህ የወርቅ ማዕድን አለ። ይህ የጥንታዊ ዕቃዎች ስብስብ ሁሉም እውነተኛ ነው። በ10 የሚቆጠሩ ትናንሽ ግቦች ከ100 ሚሊዮኖች እና አታላይ አይደለንም ትላላችሁ። ከደፈርክ ፊትህን አሳይ። ትችላለህ። ሀብቴን አታሳይ። እኔ ያን ያህል ሞኝ አይደለሁም። አሁን ማንም አይናገርም። በቀጥታ ስርጭቱ ላይ በስክሪፕት የሚሰሩ ተዋናዮችን መቅጠር ውሸት። እስክታገዱ ድረስ ሪፖርት ካላደረግኳችሁ ኮፍያዬን እበላለሁ። ፊቴን ማሳየት ብቻ ነው አይደል? ለማንኛውም ማንም አያውቀኝም። አይ ጉድ! አወቅኳት። ዳይሬክተሩን አታላ። የተከለከለችው ያቺ ጉራንራን አይደለችም። ጉድ! እኔ ተራ ተዋናይ ነኝ። ይህ ነገር አሁንም እየጦፈ ነው። እና እኮ የወንድም ኳን ግምገማዎች ከአታላይ አይደለም የማለት ድፍረት አለው። አታላዩ አንተ ነህ። ወንድሜ የወንድም ኳንን ስርጭት አስታገድከው። እንዴት አሁንም የሚያውቀኝ ሰው አለ? አለቃ፣ ኩባንያው ዳነ። የኩባንያው ዕዳ እና የቅጣት ክፍያ እስከ 300 ሚሊዮን ይደርሳል። በምንድን ነው የምታድነው? ይህንን ተመልከት። የጉራንራን የተጣራ ሀብት 2 ቢሊዮን ነው። አለቃ፣ የጉራንራን የአርቲስት ውል አሁንም በእጃችን ነው። ሂድና አድራሻዋን ፈልግ። እሺ? ሄ አሁን አለቀለኝ። መታወቂያ ብቻ ሳይሆን ወንድም ኳንንም አጣብቂኝ ውስጥ ከተትኩ። ኡፍ! ሄሎ፣ 18ኛው ደረጃ ተዋናይት ወንድም ኳን። እህት፣ በእውነት ቦምብ ጣልሽ። ፊትሽን እንዳሳየሽ ስርጭቱ ወዲያውኑ ታገደ። አዎ፣ ለዚያ ይቅርታ ወንድም ኳን። ሄይ እህት፣ አሁን የት ከተማ ነሽ? መጥቼ እፈልግሻለሁ። ለምን? አስቀድሜ ከፍያለሁ እና የጀድጌቱን ገና አላገኘውም። ይሄው የምጠፋ አይመስልም አይደል? ሄድ ወንድም ኳን፣ አንዳንድ መሳሪያዎችን እንዳገኝ ልትረዳኝ ትችላለህ? ይህ በሕግ የሚተዳደር ማኅበረሰብ ነው። መሳሪያ ምን ያደርግልሻል? አስቸኳይ ፍላጎት አለኝ። በጣም በጣም አስቸኳይ። እለምንሃለሁ ወንድም ኳን። የማይቻል አይደለም። ፈንጂ ባመጣልሽስ? ፈንጂ? ያ የሚሆን ይመስለኛል። ዛሬ ወንድምሽን ከከተማ ወጥቶ ጠላትን የሚዋጋበት የመጨረሻው ቀን ነው። ቀደም ብለን በተስማማነው ጊዜ መሰረት ወንድም ኳን አሁን ዕቃዎቹን እያደረሰ መሆን አለበት አይደል? ምን ይመስልሃል? ጉራንራን ቤት አለች። ጉራንራን ከኢንዱስትሪው መውጣት ያላት የመጨረሻ ክብርሽ ነው። ከዳይሬክተሩ ጋር የተኛችው ልዩ ናት። ለምን እኔ መውጣት አለብኝ? ከዳይሬክተሩ ጋር ተኛች። ክበቡ ጠባብ ነው። ቶሎ በልና አጥፋት። አዎ ልክ ነው። እንዴት እንደዛ ታደርጊያለሽ? በሽተኛ ነሽ። ምን እያደረክ ነው? በሽተኛ ነህ እንዴ? አንቺ በጠና ታመሻል። አደረግሽው ግን ሰዎች እንዲያወሩ አትፈልጊም? ራንራን በመጨረሻ አገኘሁሽ። እኔን እየፈለገ ሄይ፣ ላንቺ ይቅርታ ለመጠየቅ ብዬ ነው የመጣሁት። ይቅርታ? በመዝናኛ ኢንዱስትሪ ውስጥ ከፍተኛ ወኪል ይሆን ለእኔ ይቅርታ ሊጠይቅ? በትክክል ሰማው? ራንራን ድሮ አይኔ ታውሮ በስህተት ፈረድኩብሽ። ያቺ ልዩይ እንደ ዲቫ ከመሆን ውጭ ከዳይሬክተሮች ጋር ከመተኛት ውጭ ምንም መተወን አትችልም እና በአንቺ ላይ ጥፋቱን እንዳላከክ አስገደደችኝ። በሁኔታዎች ተገደድኩ። ያንተ ይቅርታ አሁን ለእኔ ምንም ትርጉም የለውም። አልሸኝህም እዬ። ከግል ይቅርታ በተጨማሪ ኩባንያው ላንቺ ጋዜጣዊ መግለጫ እየዘጋጀ ነው። መመለስሽን ለመቀበል እና ቅንነታችንን ለማሳየት በአዲሱ ድራማ ላይ ዋና ሴት ገጸ ባህሪ እንድትሆኒ እናደርጋለን። ፍላጎት የለኝም።
የአንቺ ምርጫ አይደለም። ሄ ሄ ምን እያደረጋችሁ ነው? ልቀቁ! ልቀቁን! ሄ ምን እያደረጋችሁ ነው? ልቀቁ! ለምን እንደፈለኩሽ ታውቂያለሽ? እንደዚህ ትደበቂያለሽ ብዬ አልጠበቅኩም ነበር። አይ ጉድ! በቀጥታ ስርጭት ላይ ራስሽን ታጋልጻለሽ ብዬ አልጠበቅኩም ነበር። ይህ ትልቅ መኖሪያ ቤት ወላጆችሽ ትተውልሽ ነው። በጣም ሀብታም ነሽ። እህትሽ አንዳንድ ችግሮች እያጋጠሟት ነው። ምን ጥንታዊ ዕቃዎች? አላውቅም። አሁንም ከእኔ ጋር እየተወናበድሽ ነው። አሳየዋት። ቶስት አልቀበል ብለሽ ቅጣቱን ትጠጫለሽ። ይህ ሕገወጥ ነው። ፖሊስ መጥራት እችላለሁ። አንቺ በጣም የዋህ ነሽ። አሁን ማንም ሊጠብቅሽ አይችልም። የሚጠቅምሽን ካወቅሽ ዕቃዎቹን አሁን አስረክቢ። እኔ ምን እያልሽ እንደሆነ አይገባኝም። አይገባሽም? ግቡና ፈትሽ። እሺ እህቱ። አንቺ በሰላም መነጋገር እንችላለን። ሪፖርት ጄኔራል፣ የደቡብ ድንበር ሰራዊት በከተማ ነገሮች አሁን አስቸኳይ ናቸው። ለምን ልዑሉ አሁንም መስዋዕት እያቀረበ ነው? አዎ ጄኔራል፣ መለኮታዊቷ እመቤት አሁን ኃይሏን ማሳየት አለባት። እኩለ ቀን ሊሆን ነው። የደቡብ ድንበር ሰራዊት ደርሷል እና ልዑሉ በመለኮታዊቷ እመቤት ተማርኳል። ሪፖርት ምን እናድርግ? ሪፖርት ጄኔራል፣ አልጋ ወራሹ የልዑሉን የዋና ጸሐፊውንና የአዛቱን ቤተሰቦች ማርኳል እና ወደ ማሰልጠኛ ሜዳ እየወሰዳቸው ነው። በተጨማሪም ልዑሉ ወታደሮቹን ካላክ ለጦርነቱ ሰንደቅ ዓላማ መስዋዕት አድርጎ እንደሚገድላቸው ምን? ይህ በጣም በዝቷል ልዑል። አምላክ ለቀናት ምላሽ አልሰጠችም። ቅንነቴ በቂ ስላልሆነ ይሆን? መለኮታዊ መልእክተኛ፣ ግቡና ፈትሽ። ወንድምሽን ራምራን ያ ኦ ፈጣሪ፣ እሱ በጣም መልከ መልካም ነው። ይህንን ማን መቋቋም ይችላል? አሁኑኑ ጥፍ። ሂዱ 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 ሂዱ። ጉራንራን፣ አንቺ ብቻ ጠብቂ። ዛሬ ካልሆነ ነገ እሰራሻለሁ። ደህና ነሽ? ደህና ነኝ። ወንድም ሼን እንዴት እዚህ መጣ?
ኦ ፈጣሪ! መተንፈስ አልችልም። ሊስመኝ አይደለም አይደል? ይህ ነገር ምንድን ነው? ኦ የሞባይል ስልክ! ይህን ጥሪ ልቀበል። ሄሎ! የጠየቅኳቸው ሁሉም ዕቃዎች ደርሰዋል። ጥሩ ነው። ወንድም ሼን የሊያንግዙ ዕቃዎች ሊደርሱ ነው። ተመልሰህ መቀበል አለብህ። ሺን ሞያን በ50,000 የሊያንግዙ ወታደሮች እና ሕዝብ ስም በመስገድ ለመለኮታዊቷ እመቤት ምስጋና ያቀርባል። ኦ አያስፈልግም፣ አያስፈልግም። እንግዲያውስ እኔ ልሰናበት። ልዑልነቶ 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 ልዑሉ የት ሄዶ ነው? አገኘችው? ልዑልነቱ ምንም ማለት አያስፈልግዎትም። የሊያንግዙ ሁኔታ አሁን እንዴት ነው? እኩለ ቀንን እየጠበቅን ነው እና አልጋ ወራሹ የሊያንግዙን ወታደሮች ቤተሰቦች ለጦርነቱ ሰንደቅ ዓላማ መስሎ። እንዴት ያለ ድፍረት ነው! ወንድም ሼን፣ በደብዳቤው ውስጥ በዚህ ጊዜ የተላኩትን የዕቃዎች ዝርዝር አካትቻለሁ። የውጊያ ዕቃዎቹን ያጠቃቀም መመሪያ ማለት። ይህ የውጊያ ዕቃዎች ስብስብ አጉሊ መነጽሮችን፣ ጥይት መከላከያ ጃኬቶችን፣ ጥይት መከላከያ ቆቦችን፣ የውጊያ ጫማዎችን፣ ወታደራዊ ቢላዎችን፣ ኮምፓውንድ ቀስቶችን፣ የጭስ ቦምቦችን፣ የምልክት መብራቶችን እና ወኪቶኪዎችን ያካትታል። እንዲሁም ትንሽ ድሮን አዘጋጅቼልሃለሁ። ይህም ጠላትን ከርቀት ለመሰለል ይረዳሃል እና ከአጉሊ መነጽሮቹ ጋር ተጣምሮ መጠቀም ይቻላል። ልዑልነቱ፣ ይህ መሳሪያ በቀላሉ አስማታዊ ነው። በተለይ ልክ የሩቅ እይታ እንዳለን ያህል ነው። በዚህ መሳሪያ የሊያንግዙ አርበኞች የማይበገሩ ይሆናሉ። አዎ ልዑልነቶ። የቺያን ጠባቂ ተሰብሰቡ እና ተንቀሳቀሱ። እሺ ጌታዬ። አባዬ ፈርቻለሁ። ሃንጊየር አትፍሪ። እኩለ ቀን ነው። ገዳዮች ተዘጋጅ። ቺንዚ የሊያንግዙ ጦር ዋና ጸሐፊ እንደመሆኑ በሥራው ላይ ቸልተኛ ነበር። አሁን ከሊያንግዙ የሥራ ቦታው ተባሯል። እናም ቤተሰቡ በአደባባይ ይገደላሉ፣ ለጦርነቱ ሰንደቅ ዓላማ መሥዋዕት እንዲሆኑ። እኩለ ቀን ነው። ገዳዮች ተዘጋጅ። ግደሉ። ሕይወታቸውን አትርፉ። ልዑልነቶ ልዑልነቶ። ወታደሮችን እና ቤተሰቦቻቸውን የሚሳደቡ ምሕረት አይደረግላቸውም። ሺን ሞያን፣ ይህ ጃንደረባ አልጋ ወራሹን አታሎ መሆን አለበት። ለዚህ ነው የወታደሮችን ቤተሰቦች ለመያዝ የደፈረው። እንዲህ ያለ ሰው መሞት ይገባዋል። ከሃዲ ሰው። ሞቱ የሚያሳዝን አይደለም። ልዑልነቱ ለእንዲህ ያለ ዝቅተኛ ሰው እንደማያዝኑ እርግጠኛ። ሰባተኛው ወንድም፣ በእውነት አስፈሪ አካሄድ አለ። ጦርነቱን የበለጠ ካዘገየ እና ከከተማው ለመውጣት እምቢ ካልክ እንደ ዋና ተቆጣጣሪ እኔ ወዲያውኑ እቀጣሃለሁ። ልዑልነቶ፣ የደቡብ ድንበር ሰራዊት ከከተማው ውጭ አድፍጦ እየጠበቀ ነው። ጠላትን ለመግጠም መውጣት የለብንም። ሰባተኛው ወንድም፣ ወታደራዊ ትዕዛዝን መተላለፍ። ቅጣቱ ምንድነው? እና አዛዥ ወታደራዊ ትዕዛዞችን እንዲተላለፍ ማነሳሳት። ቅጣቱ ምንድነው? ሞት።
ወታደሮች ቆይ! አልጋ ወራሹ ደቡባውያን አረመኔዎችን ተጠቅሞ ሊገድለኝ ይፈልጋል። ለምን ይጣደፋል? መጀመሪያ ሰራዊቱን ልሸልም እና ለወታደሮቹ ማብራሪያ ልስጥ። ቀልድ ነው። መላው የሊያንግዙ ከተማ ምግብ እና ውሃ ካለቀበት ቆይቷል። በምን ልትሸልማቸው ነው? ወታደሮች ምርጥ ወይን እና እህል አምጡ። አምጡት። እሺ ጌታዬ። ሊያንግዙ ለዓመታት በድርቅ ተጎድታለች። ምግብ እና ልብስ አጥታለች። በመለኮታዊቷ እመቤት ጥበቃ ስር ይህ ሁሉ እህል በቤት ላሉ ሚስቶቻችሁ ደርሷል። እናመሰግናለን ልዑልነቱ። እነዚህ ሁሉ አቅርቦቶች ከየት መጡ? በእውነት ከአማልክት ጋር መነጋገር ይችላል። ለመጀመሪያ ጊዜ ሊያንግዙ ስደርስ ግንባር ቀደም ጦርን እንደ ተራ ወታደር ተቀላቀልኩ። ሁላችሁም ከ10 ዓመታት በላይ ከጎኔ ተዋግታችኋል። ምንም እንኳን ጌታና ተገዢ ብንሆንም እኛ በእውነት የጦር ሜዳ ወንድማማቾች ነን። ክቡራን፣ ለአንድ የመጨረሻ ጦርነት ከከተማው ወጥታችሁ ከእኔ ጋር ለመጋለብ ትደፍራላችሁ? አዎ፣ አዎ፣ አዎ። ጥሩ። ምርጡን ወይን አምጡ። የመጀመሪያው ጽዋ ወይን ለሊያንግዙ መሥዋዕት ለሆኑት ጀግኖች ነው። የጀግንነት ነፍሳቸው ዘላለማዊ ነው። ሁለተኛው ጽዋ ወይን ሊያንግዙን ለምትጠብቀው መለኮታዊ እመቤት ነው። ለመለኮታዊቷ እመቤት። አምላኩ ምን አይነት አምላክ ናት? ለምን ስለ እሷ ሰምቼ አላውቅም? ይህ ሦስተኛው ጽዋ ወይን ወደ ጦርነት ለሚሄዱ ወታደሮች ሁሉ ነው። ሁላችሁም በድል እንድትመለሱ እመኛለሁ። በድል ይመለሱ። ሞኝ! ይህ ብርቅዬ ጽዋ ነው። አውሬዎች! ሁሉም አውሬዎች ናቸው። ቶሎ! ልዑልነቱ፣ ሰራዊቱን መቀላቀል እፈልጋለሁ። ወደ ጦር ሜዳ ሄጄ ጠላትን መግደል እፈልጋለሁ። ጠላትን ግደሉ። ሰራዊቱን ተቀላቀሉ። ተቀላቀሉ። እኔም ጠላትን መግደል፣ እኔም መሄድ እፈልጋለሁ። ልዑልነቱ፣ እርስዎ የሊያንግዙ ሰማይ ነው። እርስዎ ወጥተው ጠላትን ለመግጠም ፈቃደኛ ከሆኑ እኛ እርስዎን ለመከተል ፈቃደኛ ነን። እኔም እከተላለሁ። ልዑልነቶ፣ እርስዎን መከተል እንፈልጋለን። ልዑል ወገኖቼ፣ እናንተ እስካላችሁ ድረስ ሊያንግዙ ትቆማለች። ሁላችሁም ከጠፋችሁ እንዴት ሊያንግዙ ትኖራለች? በጦር ሜዳ መሞት የትውልዳችን ምኞት ነው። ሁሉም ሰው ማዘን አያስፈልግም። ሰባተኛው ወንድም መሽቷል። እኔ በግሌ ከበሮ በመምታት እሸኝሃለሁ። በድል እንድትመለስ ተስፋ አደርጋለሁ። ወታደሮች በሙሉ ትዕዛዜን ስሙ። እኔን ተከትላችሁ ከከተማው ውጡና ጠላትን ግደሉ። ወታደሮች ትዕዛዜን አስተላልፉ። ሰባተኛው ወንድም ለእነዚህ ገበሬዎች የሰጠውን ዕቃዎች ሁሉም መልሳችሁ ለእኔ ውሰዱ። እሺ። እነዚህ ገበሬዎች ልዑልነትዎን ለመቃወም ደፍረዋል። ሁሉም መሞት ይገባቸዋል። ዕቃዎቹን መልሶ መውሰድ ብቻ። በጣም ቀላል ማድረግ አይደለም። የጉንዳን መንጋ ለእኔ ጊዜ ይገባቸዋል። ሰባተኛው ወንድም በእውነት ሲሞት ምኞቱን እፈጽማለሁ እና በከተማው ያሉትን ገበሬዎች በሙሉ አብረውት እንዲቀበሉ። ለምን ትደናገጣላችሁ?